ሰላም ጤና ይስጥልን። ወደ ደራሽ ሚዲያ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እኔ ያለው ፈጣሪ የተመሰገነ ይሁን። እንዴት ነው አላችሁ ልጆቼ? እኔ ያለው እግዚአብሔር ይመስገን። ከሀገር ውስጥም ባላችሁበት ቦታ እግዚአብሔር ሰላምታ ከእናንተ ጋር ነው። ከኔ ጋር ሁሉ ሰላም ነው፣ ፈጣሪ የተመሰገነ ይሁን። እንዴት ነው? በተለይ ደግሞ እንደኔ ላይ ያላችሁ እህት ወንድሞቼ፣ የመዳም ቅመሞች ማለት ነው፣ ደህና ናችሁ? ሁሉ መልካም፣ ሁሉ ሰላም? እኔ ጋር ሁሉ ሰላም ነው፣ ፈጣሪ ይመስገን። ዛሬም በሌላ ቪዲዮ መጥቻለሁ። ባይዘዌ ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። እንደዚህ አይነት ነገር ማውገዝ አለብን። ያየሁት ነገር እጅጉ በጣም ያሳፍራል። ማሳፈር ብቻ አይደለም ማንነትን ያስጠላል፣ እውነት ለመናገር ከሆነ ማለት ነውና መጀመሪያ ወደ ቪዲዮ ሳልገባ በፊት ወዳችሁና ፈቅዳችሁ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉኝ ከልብ አመሰግናለሁ። ምስጋናዬ ከልብ ነው፣ ክብር በሉልኝ። ሲቀጥል ደግሞ ለደራሽ ሚዲያ ቤተሰብ አዲስ ከሆናችሁ የደወል ምልክቷን እየተጫናችሁ ወደ ደራሽ ሚዲያ ቤተሰብ ተቀላቀሉ። ያው የሁል ጊዜ ግብዣይ ነው ማለት ነው እና የዛሬ ቪዲዮ ምንድነው ሰሞኑን እንግዲህ ቢያንስ ሳምንት ሊሆን ኦልሞስት እንደዛ ይመስለኛል። እኔ ያው በስራ ቢዚ ሆኜ ነው ቪዲዮ ሳልሰራ ቆየሁት ማለት ነውና ግን መስራት ስላለብኝ ለምን እንደዚህ አይነት ነገር ማውገዝ አለብን ማለት ነውና የሆነ ያለው በተለይ ደግሞ በእኛ አገር ውስጥ በእኛ በኢትዮጵያዊ ላይ እንደዚህ አይነት ነገር ሲኬድ ወይ ደግሞ ሲደረግ ይሄ ነገር ትክክል አይደለም፣ ይሄ ነገር ተገቢ አይደለም ብለን ነው ማውገዝ አለብን እንጂ ዝም ማለት የለብንም። ሰሞኑን እየተደረገ ያለ ነገር ምንድነው እንግዲህ እዚህ ጋር ይሄ ያደረገው ህብረተሰብ በተለይ እምነት ማለት ከምንም በላይ ፈጣሪ ያለ ጊዜ እቺ ምድር ጥለን ወደ ሰማይ ስንሄድ የምንጠየቅበት ነው። እውነቴን ነው የምላችሁ። እኔ እምነቴን በጣም ነው የምወደው፣ በጣም ነው የማከብረው ከምንም በላይ ማለት ነውና በተዋህዶ ኦርቶዶክስ ላይ እየተደረገ ያለው እምነታችን ግን በዚህ አጋጣሚ እያቀለሉ ያለው ማወቅ አለብን ማለት ነው። ወይ ደግሞ እንደዚህ የሚያደርጉ ሰዎች እምነትን እንደማይወክሉ የእምነት ማንነት እንደማያውቁ ማወቅ አለብን ማለት ነው። እውነት ለመናገር ከሆነ ማለት ነው እንግዲህ ሀገራችን ላይ ብዙ ነገር እየተካሄደ ነው ያለ ለመስማት ለማየት ይዘገነናል። ሆኖም ግን ትክክል የሆነው ትክክል ነው ብለን ትክክል ያልሆነ ደግሞ ትክክል አይደለም ብለን ነው መናገር ያለብን። እንደኔ ማለት ነው እንደኔ እንደ አንድ ሰው ሀሳብ ሰጪ እንደዛ ነውና እየተደረገ ያለው ምንድነው በርግጥ ኦሮሚያ ክልል ላይ ነውና በተለይ ደግሞ ወደ ሞጆ አካባቢ ወደ ሞጆ የምታውቁ ህብረተሰብ ካላችሁ ኮሜንት ላይ ጻፉልኝ። እኔ ሞጆን በደንብ አውቃለሁ። ያ አካባቢም ስለሆነ በቃ ኦሮሚያ ክልል በየትኛውም አቅጣጫ አውቃለሁ። በዛው አካባቢ ስለሆነ እኔም ትውልዴ ኦሮሚያ ክልል ስለሆነ ማለት ነውና ሞጆ ላይ እየተደረገ ያለው ምንድነው በርግጥ እኔ እንደዚህ አይነት ንግግር በፊት በአባባል ነበር የሚሰማው። እውነቴን ነው የምላችሁ። እንደዚህ ተደርጓል ሲባል በሰፈር ሲወራ ብዙ ጊዜ እሰማለሁ እንደዚህ አይነት ነገር ማለት ነው። ነገር ግን እኔ ያው አባባል ስለሆነ እውነቱም አልመሰለኝም፣ ትኩረቱም ሰጥቼ እንትን አይደለም። ነገር ግን ለካ እውነት ነው ብዬ አሁን ያመንኩበት ነው ማለት ነው። በፊት እንደዚህ የሚያደርጉ ህብረተሰብ ግን እንደዚህ ላደረጉት ነገር እንደው ብትጠቀሙበት መልካም ነበርና ማለት ነው። እንደዚህ ሚዲያ ላይ ወጥቶ ህዝቡ እስከሚያቀላችሁ ድረስ እውነት ለመናገር ከሆነ እንግዲህ ሁሉ ነገር እየተስፋፋ ነውና በፊት ጥቁር ዶሮ መድኃኒት ነው፣ ጥቁር ዶሮ እንደዚህ ነው ለመተት ለተለያየ ነገር ይጠቀማሉ ሲባል ሰማለሁ። ግን እኔ ምንም አይመስለኝም በዛ ሰዓት ማለት ነው። እና ምንድነው እንግዲህ አንድ አባታችን በተለይ ቆብ ለብሶ ቆብ ማለት እንግዲህ ለተዋህዶ ኦርቶዶክስ ትልቅ ቦታ ያለው ነው። ቆብ ማለት ዝም ብሎ ማንኛውም ቄስ አይደለም ቆብ የማያደርገው፣ ስቴፕ አለው፣ ሁሉ ነገር ስቴፕ አለው። ግን ቆብ አድርጎ ጥቁር ዶሮ ሞጆ አካባቢ እንግዲህ ሞጆ አካባቢ ያለ ቤተክርስቲያን ታውቃላችሁ። እዛ አካባቢ ጥቁር ዶሮ ያኔ ዶሮ ሳትሞት ከነነፍሷ እየቀበረ ያለ መሬት ውስጥ ተያዘ፣ ተገኘ። ህብረተሰቡ እንግዲህ ያው ዝም አይልምና ያው ለመጣላት ሁሉ ሲታገሉ እዛ አካባቢ ያለው ህግ የሚያስጠብቅ ፖሊስ ያዘና ወደ ህግ አቀረቡት። ከዛ ላይ አልፎ ተርፎ ደግሞ በተለይ በዚህ ሰዓት እንግዲህ እያስቸገረ ያለ ፖለቲካ ነውና ሁሉም ወንበር ለመያዝ ስለሆነ የወንበር ሽማ ስለሆነ እንጂ ህዝቡን ለመጥቀም አይደለም። ኦሮሚያ ክልል የሆኑት ታዋቂ የሆኑት ህብረተሰብ የፖለቲካ አጠንጣኝ የሆኑት ወይ ደግሞ አቀንቃኝ የሆኑት ህብረተሰብን
እነሱ ላይ ድግምት ለማድረግ እነሱ ላይ የተለያየ ችግር ለማድረስ የእነሱ ስም በቀይ እስክሪብቶ ጽፎ እጃቸው ላይ ተገኘ። ምሳሌ ለማንሳት እኔ በጣም የምወደው ኦሮሚያ ክልል ያለው በጣም የምወደው ስለኔ ማንነት የዘፈነልኝ ማለት ይቻላል ወይ ደግሞ ስለኔ ማንነት ተቆርቆሮ ያው ህይወቱ መስዋዕት እስከ ማድረግ ድረስ የደረሰ ከምንም በላይ በተለይ ኦሮሚያ ክልል ትልቅ ቦታ ለምሰጠው ህብረተሰብ ማለት ነውና አብዛኞቻችን እናውቃለን። ጃዋር መሐመድን፣ በቀለ ገርባ፣ ሌሎችም አሉ እና አምዛ ቦረና ሌሎችም ማለት ነው። እንግዲህ ቅርብ ጊዜ ቢያንስ ከ2 ዓመት በፊት ታስሮ ከእስር ቤት የተፈቱት የፖለቲካ አቀንቃኝ የሆኑት የነሱ ስም ጽፎ በድግምት እነሱ ላይ ድግምት ለመስራት በጥቁር ዶሮ ለዛም ዶሮ ሳትሞት በህይወት እያለ ሲቀበር ተገኘ። ይሄ ማለት ምን ማለት ነው? በእርግጥ በእንደዚህ አይነት ሁኔታ ሰው ፖለቲካውን ወይ ደግሞ መሪ ሆናለሁ ወይ ደግሞ አገሪቷን አስተዳድራለሁ ብሎ ማሰብ ይቻላል? አይቻልም በፍጹም። በዚህ አጋጣሚ እኮ ከምንም በላይ መወዱና ማከብረው የጀግና ህብረተሰብ ማለት ይቻላል። እውነቴን ነው። ምንም የማይበገረው ለሱ ብዙ ሰው የተለያየ ጭላሸት እንኳን ቢቀባሱ በስራው ስለምተማመን ጠቅላይ ሚኒስትር ዶክተር አብይ አህመድ 1000 ዓመት ይገዛል ገና አገሪቷን ማለት ነው። እውነት ለመናገር ከሆነ ለምን በሀቅ እየሰራ ነው ያለ። ሌላ ጥላቻ ሌላ የተለያየ ነገር ብሉ፣ እሱ ግን ፈጣሪ ይረዳል። እሱ ስራውን በስነ ስርዓት እየሰራ ስለሆነ ማለት ነው። እውነት ለመናገር ከሆነ እና የነሱ ስም እንግዲህ ተጽፎ በወረቀት ላይ እነሱ ላይ ድግምት ለማስራት የነሱን ሀሳብ ለማድከም የነሱን ሀሳብ የተለያየ ነገር ለማድረግ በጥቁር ዶሮ እየተሰራ ተያዙ። ነገር ግን በእንደዚህ አይነት ሁኔታ ፖለቲካውን ማቀንቀን አይቻልም ወይ ደግሞ ማወቅ አይቻልም። ሰው በእውቀት ነው እንጂ በተንኮል አይደለም። ተንኮል ኤኒዌይ የትም አያደርስም። እውቀት ግን ከዛሬም ነገ ያው ይቀጥላል ማለት ነው። እውቀትን ይጨምራል። ተንኮል ደግሞ እዛው ወደታች ነው የሚያስኬደው እንጂ ምንም ጨምር ነገር የለም። እና በዚህ አጋጣሚ እንደዚህ የሚያደርጉ ህብረተሰብ ማስተዋልን እስጣቸው። በእርግጥ ኦሮሚያ ክልል ያለው ህብረተሰብ እኮ የመጨረሻ የሩሩ ህብረተሰብ ነው። የመጨረሻ የዋ ናቸው። እውነቴን ነው የምላቸው። ለምን ስንቱን ችሎ ከእንደዚህ አይነት ህብረተሰብ ጋር ኖሯል። ስንቱን ችሎ ማለት ነው። ግን ሆነ ተብሎ አሁን ደግሞ እንግዲህ ኦሮሚያ ህብረተሰብ እኮ የሚፈልጉ ሀቅን ነው፣ ማንነታቸው ነው። ለማንነታቸው ነው እየታገሉ ያሉት እንጂ የሰው ንብረት ለመዝረፍ ወይ ደግሞ ከራሳቸው አካባቢ ጥሎ ሌላ አካባቢ እንዘርፋለን ብሎ አይደለም። ግን በማንነታችን እንኑር፣ በማንነታችን ማወቅ አለብን፣ መማር አለብን፣ መዘመር አለብን ላሉ ነው ይሄ ሁሉ ተጽዕኖ እየደረሰበት ያለው ማለት ነው። ለዚህ ሁሉ ተጽዕኖ ምጽዋት እየከፈሉ ያለው ማለት ነው። እና እንደዚህ የሚያደርጉ ቄስ ወይ ደግሞ ዲያቆን ወይ ደግሞ የተለያየ ነገር ማለት ነው። እነዚህ ለኔ ቤተክርስቲያንን ማወክሉም የእምነት ምንነቱን ማወቅም እንደው ብቻ ምን እንደምላቸው አላውቅም። እነሱ በቃ የሆነ መስሎ ብቻ አሁን ለምሳሌ አንድን እምነት ከልብ ሳያውቁ መስሎ የምኖሩ ህብረተሰብ ማለት ነው። ሆዳም የሆኑ ህብረተሰብ ማለት ነው። ገባቸው አይደል? ሆዳም የሆኑ ህብረተሰብ ወይ ደግሞ መስሎ ወይ ደግሞ አስመሳይ የሆኑ ህብረተሰብ ማለት ነው እንጂ እንደዚህ አይነት መተት እያደረጉ የሰውን እውቀት ወስደኑ ወደ ራሳችን ክልል እናደርጋለን፣ ወደ ራሳችን ክልል እንደዚህ እናደርጋለን። ይሄ አይሰራም። ይሄ ሰውዬ እኮ ማለት ነው ጠቅላይ ሚኒስቴር ዶክተር አብይ እኮ ተናግሯል። በእውቀት ኑና በወንበር ላይ ተነጋግረኑ ያለውን ነገር እንወዳደር ወይ ደግሞ በንግግር እንፍታ እንጂ ሰውን ለማስፈራራት ሰውን ለመግደል ምንም መጣ ነገር የለም። ህብረተሰቡ እየተጎዳ ያለ እንጂ ምንም መጣ ነገር የለም ብሎ ከአንዴ ሁለቴ ተናግሯል። ግን በንግግር ቢሆን ሁሉ ነገር በርካታ ቢሆን ሁሉ ነገር መፍትሄ ያገኛል እንጂ የሌለውን ነገር የውሸቱን ሚዲያ ወደ እውነት አቅርቦ የሰውን
ስም ጭላሽት ለመቀበል ሰው ለማቆሸሽ የሚደረገው ነገር ትላንትም መፍትሄ አላገኘም፣ ዛሬም መፍትሄ አያገኝም፣ ወደፊትም መፍትሄ አያገኝም። ይሄ ነገር በቃ እርስ በራሳችን እያፋጀን እያደቀቀን ነው እንጂ የሚሄደው ምንም መፍትሄ የሚመጣ ነገር የለም ማለት ነው። መፍትሄ ያለው ነገር ምንድነው? በሰላማዊ መልክ ወይ ደግሞ በሰላማዊ መንገድ ፖለቲካም ሆነ የተለያየ ነገር በሰላማዊ መንገድ መነጋገር መልካም ነው እንጂ ከንግግር ውጪ የሆነ ከጉዳት ጥቅም የለውም። ከጉዳት ምንም ጥቅም የለውም ማለት ነው። እና ማለት የምፈልገው ለእነዚህ ሽማግሌዎች እግዚአብሔር ማስተዋሉን ይስጣችሁ። የተወለዳችሁበት አገር ላይ እንደዚህ አድርጎ አሁን እንግዲህ ብዙ ሚዲያ ሰምተን እንደሆነ የተለያየ ነገር እየተባለ ነው እና ያ ምንድነው በተለይ የኦርቶዶክስ ተዋህዶ ላይ ድክመት እንደሚያመጣ ህዝቡ ደግሞ ጥርጣሬ ውስጥ እንዲገባ እያደረጉ ያሉ ማስተዋል ይቻላል ማለት ነው፣ መገናዘብ ይቻላል ማለት ነው። ግን ማንኛውም ሰው እምነቱን ከልቡ ካመነ እምነት አይጠረጠርም። የምጠረጠረው እንደዚህ አይነት አስጠያፊ የሆኑ ህብረተሰብ አስጠያፊ የሆኑ ድርጊት እያቀረቡ አስጠያፊ የሆኑ ስራ እየሰሩ ማለት ነው። አሁን ዶሮን እንግዲህ ቢያንስ ባንገታቸው ላይ ተንጠልጥሎ ሚዲያ ላይ መሽከርከሩ ክብር ነው? ክብር አይደለም። ይሄ ከምንም በላይ የማቅለል መቅለል ወይ ደግሞ በጣም አስጠያፊ ነገር ከሰው የማይጠበቅ ገባችሁ አይደል? ከሰው የማይጠበቅ ነገር እየተደረገ ስለሆነ ለሌላው ህብረተሰብ ምን አይነት ጥላቻ እንደምዘር ወይ ደግሞ ምን አይነት አመለካከት እንደምኖር ማገናዘብ ይቻላል ማለት ነው። ስለዚህ ፈጣሪ ማስተዋሉን ይስጠን። እንደዚህ አይነት ሽማግሌም እግዚአብሔር ማስተዋሉን ይስጣቸው። እንደዚህ አይነት ህብረተሰብ ሌላ ጊዜ ደግሞ እንደዚህ አይነት ስሰራ ወደ ህግ ይቀርባል። የራሱን እየሰራበት ለምን እንደዚህ እንዳደረገ ይሄስ ማድረግ ለምን እንደቻለ ወይስ ምን አስቦ እንደሆነ ያው ህዝብ ፊት እንድጠየቅ ማለት ነው። እንደኔ ወደ ህግ ቀርቦ ህዝብ ፊት እንድጠየቅ ነው። ይሄ የራሴ ጥያቄ ነው ማለት ነው። እና እግዚአብሔር ማስተዋሉን ይስጠን። በጣም ነው የሚያሳዝነው። እየሰማ ነው እያየነው ያለ ነው። እጅጉ በጣም ያሳዝናል። አንገት ያስደፋልነት በጣም ነው አንገት የሚያስደፋው። በእኛ ጊዜ እንደዚህ አይነት ነገር መስማት ማለት እና ማስተዋሉን ይስጣቸው። እንደዚህ የሚያደርጉ ህብረተሰቡን ደግሞ ማስተዋሉን ይስጣቸው ለማለት ወዳለሁ። ሌላ ደግሞ አንዱን ህብረተሰብ ጠልተን አንዱን ከፍ የምናደርግበት አገር አትኖረንም፣ እንድትኖረንም አንፈቅድም። አገሪቷ የ84 ወይ ደግሞ የ88 ብሔረሰብ ስለሆነች የሁሉ 88 ብሔረሰቡን የእኩል መብት፣ የእኩል አንድነት፣ የሰላም፣ የፍቅር፣ የመዋደድ ብቻ ባላንሱን የጠበቀ ነው አገር ነው ማገንባት የምንፈልገው እንጂ ኢትዮጵያ እያሉ በኢትዮጵያ ስር ተደብቆ መርዝ የሚረጩ ህብረተሰብ ደግሞ ማስተዋልን ይስጣቸውና እነሱም ቀልብ ይግዙም ነው ለማለት ወዳለሁ። ቀልብ ይግዙ፣ ወደ ቀልባቸው ይመለሱ። ሁሉም ህብረተሰብ በአንድ አይን እንድታይ ነው የምፈልገው ማለት ነው። እዚህ ጋር እኮ አገሪቷ ላይ ወይ ኦሮሞ ወይ አማራ ወይ ትግሬ ብቻ አይደለም ያለ፣ ቢያንስ ስሙ የማይጠራ ህብረተሰብ ብዙ ናቸው። ግን አብዛኛው ጊዜ አንድ ነገር ሲከሰት እግዚአብሔር ጥሎበት ይሁን አላቅም፣ ብቻ አማራ፣ ኦሮሞ፣ ትግሬ የተባለ ነው እየተፋጀ ያለው። እንደዛ ነው አሁን በሰው ሀገር እንደዚህ እየተፋጀ ያለው ማለት ነው። በተለይ ወደ ሳውዲ አረቢያ እና ሌሎቹ ህብረተሰብ ኢትዮጵያዊ አይደሉም፣ እነሱስ አበሻ አይደሉም። ይሄ ራሴ ጥያቄ ነው። ለማንኛውም ማስተዋልን ይስጠን ፈጣሪ። ለሀገራችን ሰላምን፣ አንድነትን ያምጣልን፣ መከባበርን እግዚአብሔር መዋደድን ያምጣልን፣ መልካሙን ጊዜ ያምጣልን። እውነት ጊዜ ምንም አላደረገም ባይዘው ጊዜ አሁን መልካም ነው። ጊዜውን እያጠፋን ያለን እኛ ራሳችን ነን። የምናደርገው ነገር የምንሰራው ነገር ማስተዋል ስላቃተ ያው ራሳችን ነው። ገባችሁ አይደል? ስለዚህ እግዚአብሔር ማስተዋሉን ይስጠን ለማለት ወዳለሁ። እንደዚህ ለሚያደርጉ ህብረተሰብም እግዚአብሔር ማስተዋሉን ይስጣችሁ። ይሄንን ይመስላል የዛሬ ቪዲዮ። በሌላ ቪዲዮ እስከምንገናኝ ድረስ ሰላሙን መልካሙን ተመኛውላችሁ። ወደ ደራሽ ሚዲያ ቤተሰብ ሰላሙኑ ባይ ባይ። ቪላ እዚህ ጋር
እሱ አይደለም አባዬ። ይሄ ኢትዮጵያ ቅጠል ሌላ ቦታ አላገኘንም። ኢትዮጵያ ቅጠል ኢትዮጵያ ነው። ቅጠል አሰባ የለም። አሰባ የለም። ቢላውን አንሳ